ከዚህ ምስል የምንማራቸው 7 የመሪነት ትምህርቶች። አንደኛ፣ ለዘላለም መግዛት አትችልም። በኃላፊነት ላይ እስካለ ድረስ ስልጣንህን እንዴት እንደምትጠቀምበት ተጠንቀቅ። በከፍተኛ ቦታ ላይ የምትቆይበት ጊዜ ውስን መሆኑን አውቀህ ውሳኔዎችህን በጥበብና በአርቆ አስተዋይነት አድርግ። ሁለተኛ፣ አንተ ተጋላጭ ስትሆን ቡድንህ የራሱን መንገድ ሊያገኝ ይችላል። መሪነት ሁልጊዜ ጠንካራ ስለመሆን ብቻ አይደለም። ሰብአዊ ጎንህን ስታሳይ ሌሎች ወደፊት በመምጣት የበለጠ ኃላፊነትን ሊወስዱ ይችላሉ። ሶስተኛ፣ ቅልጥፍና ጊዜያዊ ነው። ጥንካሬና ቅልጥፍና በጊዜ ሂደት ሊደበዝዙ ይችላሉ፣ ነገር ግን ሲኖሩህ በጣም ጠቃሚ ናቸው። ስለዚህ እስካለ ድረስ በጥበብ ተጠቀምበት። አራተኛ፣ ገና ወጣት እያለህ ራስህን ተንከባከብ። ጤናህን፣ ደህንነትህን የሁሉን ነገር መሰረት ናቸው። መሪነትህን በረጅም ጊዜ ለማስቀጠል እንድትችል ለእነዚያ ቅድሚያ ስጥ። አምስተኛ፣ ከስልጣን ለመውረድ ቀውስ እስኪፈጠር አትጠብቅ። ሁኔታዎች ከማስገደዳቸው በፊት ዙፋኑን የምትለቅበት ጊዜ ወቅ። መውጫህን አስቀድም። ማቀድ ለስላሳ የስልጣን ሽግግር ያረጋግጣል። 6 በምትመራበት ጊዜ ከምትወዳቸው ሰዎች ጋር ጥሩ ጊዜ አሳልፍ። ግንኙነቶችህ የድጋፍ ስርዓትህ ናቸው። እድሜህ እየገፋና በመሪነት ሚና ንቁ ባትሆን እንኳን ካንተ ጋር የመቆየት ዋጋ እንዳለው እንዲገነዘቡ አድርግ። 7 መሪነት እንዴት እንደጀመርክ ብቻ ሳይሆን እንዴት እንደምትጨርስም ነው። ትሩፋትህን የሚቀርጸው በጉዞህ መጀመሪያ ላይ ብቻ ሳይሆን በመጨረሻዎቹ ቀናት በምትመራበት መንገድ ነው። እስከ መጨረሻው ድረስ በዓላማ ምራ።